አስራት ለማን ነው የሚሰጠው? ሰላም ኦርቶዶክሳውያን እንደምን አላችሁ? ዛሬ አስራትን ለማን መስጠት እንዳለብን ቤተ ክርስቲያን የምታስተምረንን ስለ አስራት እንዲሁም በስህተት ገንዘብ ይዘን እንመጣና አስራት በኩራት ብለን አንድ ነገር መስሎን እንሰጣለን። በቤተ ክርስቲያናችን የምንሰጣቸው ስጦታዎች በሙሉ 6 ምድብ ነው ያላቸው። 6ቱንም በእያንዳንዳቸው እናያለን። ከ6ቱ አንዱ ነው አስራት የሚባለው። አስራት ለማን ነው የሚሰጥ? አንዳንዶቹ የተወለዱበት ሀገር፣ አንዳንዶቹ ገዳም፣ አንዳንዶቹ ተቃጠለ ለተባለ ቤተክርስቲያን፣ አንዳንዶቹ እንዲሁ ባጋጠማቸውና ድንገት ባሄዱበት ቦታ አስራታቸውን ይሰጣሉ። አስራት ምንድን ነው? አስራትስ ለማን ነው የሚሰጠው? አንዳንዶቹ ለንስሐ አባታቸው ይሰጣሉ። አንዳንዶቹ ደግሞ ለማን መስጠት እንዳለባቸው ግራ ይገባቸዋል። ስጦታዎች በሙሉ ይቀላቀሉብናል። ምናልባት ዛሬ በዚህ ፕሮግራም ይህን ነገር አጥርተን እንድናይ የሚረዳ ፕሮግራም ነው። ሁላችሁም ላይክ፣ ሼር በማድረግ ፕሮግራሙን ጀምሩ። ለሌሎቹም መልእክቱ እንዲደርስ ሼር በማድረግ አብራችሁን አገልግሉ። አስራት በኩራት ተብሎ የሚጠራው አጠራር ትክክል አይደለም። አስራት ሌላ ነው፣ በኩራት ሌላ ነው። አስራት ከ10 1 ወይም 1/10 ማለት ነው። 10 እግዚአብሔር ከሰጠን ከ10ሩ አንዱን ለእግዚአብሔር ማለት ነው። በኩራት ማለት ደግሞ የመጀመሪያ ማለት ነው። ከሰው ወይም ከእንስሳ ቀድሞ የተወለደውን ማለት ነው። ስለዚህ አስራትን ለብቻውን ነው። አስራት ለገዳም የሚላክ አይደለም። አስራት ለንስሐ አባት አይሰጥም። አስራት ለማህበራት አይሰጥም። ለቤተ ክርስቲያን እናደርስላቸዋለን እያሉ የሚቀበሉ የጉዞ ማህበርተኞች መንፈሳዊ ማህበር ሊኖሩ ይችላል። አይሰጥም። አስራት ለገዳምም አይላክም። አስራት ለማህበርም አይሰጥም። አስራት ለንስሐ አባትም አይሰጥም። አስራት ታዲያ የሚሰጠው ለማን ነው ከተባለ አስራት የሚሰጠው ብንወልድ ክርስትና የምናስነሳበት፣ ብናገባ ተክሊላችንን የምንፈጽምበት፣ ብንሞት የምንቀበርበት፣ የሰበካ መንፈሳዊ ጉባኤ አባል የሆንበት የአጥቢያችን ቤተክርስቲያን የሚሰጥ ነው። አገልግሎቱ በአግባቡ እንዲገለገል በመንፈሳዊው አገልግሎት የተሳለጠ እንዲሆን እኛ በአስራት አስተዋጽኦ ደረሰኝ በማስቆረጥ ሙዳየ ምጽዋት በማስገባት አውደ ምሕረት ላይ በመስጠት ሊሆን ይችላል። በየትኛውም ሕጋዊ በሆነ መንገድ ለቤተ ክርስቲያን አገልግሎት ሊውል በሚችልበት በአካውንትም ሊሆን ይችላል መስጠት። እሱ ነው አስራት ማለት በአጥቢያ ቤተ ክርስቲያን የሚሰጥ ነው። በኩራት ደግሞ ማለት ምንድን ነው ከተባለ ሁለተኛው ስጦታ በኩራት ነው። ከ6ቱ ስጦታዎች አንደኛው አስራት ነው። ከ6ቱ ስጦታዎች ሁለተኛው በኩራት ነው። በኩራት ደግሞ በሁለት ይከፈላል። ቀድሞ የተወለደ ማለት ነው፣ ወይም ከሰውና ከእንስሳት የምንሰጠው ነው። ቀድሞ የተወለደ እንስሳ ለእግዚአብሔር የሚሰጥ ነው። ቀድሞ የተወለደ ሰውም ለእግዚአብሔር አገልጋይ እንዲሆን የሚሰጥ ነው። ስለዚህ ሁለቱን ማህፀንን የፈታ የመጀመሪያ ከሰውም ከእንስሳም ማህፀንን የፈታ የመጀመሪያው እርሱ በኩራት ይባላል። እሱ ለእግዚአብሔር የሚሰጥ ነው። ሶስተኛው ቀዳሚያት ይባላል። ስንት አይነት ስጦታ ነው ያለው? 6 አይነት ስጦታ። አንደኛው አስራት ከ11፣ ሁለተኛ በኩራት ከሰውና ከእንስሳ ቀድሞ የተወለደውን፣ ሶስተኛ ቀዳሚያት የምንለው ነው። ቀዳሚያት የምንለው ደግሞ ቀድሞ የደረሰ የመጀመሪያውን እፍታውን ቀድሞ እሸቱን ቀድሞ ከደረሰው ላይ ለእግዚአብሔር የሚሰጥ ነው። ታስታውሱ ከሆነ በተለይ በገጠራማው የሀገራችን ክፍል አውድማው ላይ እህሉ ከተወቃ ከተበራየ በኋላ ፍሬው ተሰብስቦ መጀመሪያ ላይ የማርያም ባርኪ በማለት ወይም በየአካባቢው ቋንቋ ሊለያ ይችላል፣ የመጀመሪያውን ለእግዚአብሔር ይዘው ይመጣሉ። ቀድሞ የደረሰ ቀዳሚያት ማለት ነው። ከደመወዝ ከሆነ ደግሞ የመጀመሪያውን ደመወዝ የቀዳሚውን የተቀዳሚውን የመጀመሪያውን እሱ ቀዳሚያት ሊባል ይችላል። ቀድሞ የደረሰ የመጀመሪያውን የፊተኛውን የሚል ትርጉም ይሰጠዋል። 6 አይነት ስጦታዎች እንዳሉ እየተማማርን ያለ ነው። አንደኛው አስራት፣ ሁለተኛ በኩራት፣ ሶስተኛ ቀዳሚያት፣ አራተኛ
ምጽዋት የሚባል አለ። ምጽዋት ደግሞ ለሌቢጤዎች፣ ለምስኪኖች፣ ለድሃዎች ነገ ለማይመልሱልን ነገ ከእግዚአብሔር የምናገኘው አባ ራበኝ፣ ዳቦ ግዛለኝ፣ ጠማኝ፣ ውሃ አጠጡ ለሚሉ ቀኑ የጨለመባቸው ዘመን የከዳቸው ወገን ዘመድ የሌላቸው የተራቡ፣ የተጠሙ፣ የተራቆቱ፣ የተቸገሩ ሰዎች ሲጠይቁን የምንሰጠው ስጦታ እሱ ምጽዋት ይባላል። ስንተኛው ማለት ነው? አራተኛው። ስድስቱ ስጦታ አይነቶችን እያየን ነው። አንደኛው ምንድን ነው? አስራት። ሁለተኛውስ በኩራት። ሶስተኛ ቀዳሚያት። አራተኛ ምጽዋት ነው። አምስተኛው ስዕለት ይባላል። ስዕለት ደግሞ በህመማችን፣ በችግራችን፣ በጨነቀን ጊዜ በተለያዩ ምክንያቶች እግዚአብሔርን ለምነነው ስላደረገልን፣ ስላሻገረን፣ ጭንቀታችንን፣ መከራችንን፣ ሐዘናችንን ስለገፈፈልን፣ በጎን ዘመን ስላሳየን ለእግዚአብሔር ከምስጋና ከእልልታ ከእንባ ከደስታ ጋር ሆነን በደስታ የምንሰጠው ስጦታ። ይሄንን አድርግልኝ ብዬ ለምኘው ነበረ፣ ተስዬ ነበረ፣ እግዚአብሔርን ጠይቄው ነበረ። አከናውኖልኛል። ጥያቄን መልሷል፣ እንባዬን አብሷል፣ ስለቴ ሰምሯል ብለን እኛ ስለታችን ስለሰመረ፣ ሌሎቹ ደግሞ ዛሬ እየተጨነቁ ያሉ ይኖራሉ። በዕለቱ እኛ ስለቱ ደርሶልን ልመናችን ተመልሶልን እግዚአብሔር ሰምቶን ደስ ብሎን ስንመጣ ያን ቀን ደግሞ መከራ ውስጡ ነው የልቅሶ የእንባ መባ ባይናቸው አቅፈው ጌታ ሆይ ይህን ቀን አሻግረኝ እባክህ አድነኝ የሚሉ ይመጣሉ። እኛ ስለታችን ተሰምቶ በእልልታ ስንመጣ እኔን ስለቴን ሰምቷል፣ እኔን የሰማ እናንተን ይስማችሁ። በጣም ደስ የሚለው ጸሎት ነው። በነገራችን ላይ አንድ ምዕመን በቤተ ክርስቲያን ውስጥ ለሌሎቹ የሚሳልበት ለሌሎቹ የሚሰጠው ምኞት እኔን የሰማ እናንተን የሚስማችሁ በጣም ትልቅ ጸሎት ነው። እኔን የጎበኘ፣ እኔን የማረ፣ እኔን እንባዬን ያበሰ፣ እኔን ጥያቄን የመለሰ፣ ለእኔ በጎ ነገር ያደረገ ለእናንተን በጎ ነገር ያደርግላችሁ ማለት ነው። በእውነት እንዲህ አይነት ቃል ስንሰማ አሜን ማለት ይገባል። ደግሞ ለእኛ በጎ ነገር ሲደረግልን እኔን የሰማ እናንተን ይስማችሁ ብለን ደግሞ ለሌሎቹም መመኘት ይገባል። አንዳንዴ ስለት ስንሳል ለራሳችን ብቻ ሳይሆን ለጎረቤትም ለሀገርም መሳል ስንጸልይ ለራሳችን ብቻ ሳይሆን ለሁላችንም። የክርስትና የጸሎቱ ሞዴል ራሱ እንጀራዬን ስጠኝ የሚል ክርስቲያን የለም። የዕለት እንጀራችንን ስጠን። እኔን ስትመግበኝ ጓደኛዬን፣ ባለንጀራዬን፣ ወዳጄንም አትርሳው፣ መግበው። እኔን በደሌን ይቅር ስትል እሱንም በደሉን አብረህ ምሕረት አድርግልን፣ ራራ ይቅር በለን፣ ሁላችንንም ምሕረትህ ፈጥና ታግኘን የሚል ራስ ወዳድነትን ያራቀ የክርስቲያን ጸሎት ልንጸልይ ይገባል። ስለዚህ ስዕለት ከምድራዊውም አልፎ ስለ ሰማይ ለስጋው ደግሞ አብቃኝ ለመንግስት አብቃኝ የሚል ያደገ ስዕለት መሳል አለብን። ጃንጥላ ልጄ ስራ የለውም ነበረ እንዲህ ነበር የሚል ምድር ላይ ያሉ የእንጀራ የስራ የምን ጉዳይ ስዕለቶች እንሰማለን። ምንም ኃጢአትም አይደለም ክፋትም የለውም። ግን ከፍ ብሎ ለስጋው ደግሞ ብታበቃኝ ብዬ ተስዬ ነበረ። ለቁርባን ብታበቃኝ ለንስሐ ብታበቃኝ ብዬ ተስዬ ነበረ። ስዕለት የሰምሮልኛል የሚል ጸሎት ስዕለት ደግሞ መስማት አለብን። ወደዛም ማደግ አለብን የምንሳል ሰዎች እና ስዕለት እግዚአብሔር ስላደረገልን ነገር በችግራችን ውስጥ ሆነን ከእግዚአብሔር ጋር ተነጋግረን የምንገባው ኪዳን ነው እና ያንን የገባነውን በጎ ቃል ኪዳን ደግሞ እግዚአብሔር ሳይረሳን በጎ ነገር ካደረገልን እኛም ደግሞ የገባነውን ቃል ኪዳን ወይም የተሳልነውን ስዕለት ስንሰጥ እሱ ስዕለት ይባላል። ከአምስተኛው ስጦታ ነው። ስድስቱን የስጦታ አይነቶች ነው እያየን ያለ ነው። እየተከታተላችሁ ነው። አንደኛው ምን ይባላል? አስራት ከ11። ሁለተኛ በኩራት ቀድሞ የተወለደ ከሰውና ከእንስሳ። ሶስተኛ ቀዳሚያት የመጀመሪያ ደመወዝ ወይም የመጀመሪያ ቀድሞ የደረሰ እህል ማለት ነው። ሶስተኛው ይሄ ነው። አራተኛው ምጽዋት። አምስተኛው ስዕለት። ስድስተኛው መባ ነው። መባ ሳንሳል ደግሞም ምጽዋትም ሳይሆን እንዲሁም አስራታችንን ከፍለን ሌሎቻችን ስጦታዎች ከሰጠን በኋላ ዝም ብለን የምንሰጠው
ሳንሳለም የምንሰጠው አለ አይደለ? ለምሳሌ ጧፍ መግዛት ሊሆን ይችላል፣ መገበሪያ ሊሆን ይችላል፣ ጧፉ ሊሆን ይችላል፣ ዘቢቡ ሊሆን ይችላል። ለቤተ ክርስቲያን መገልገያ ከአስራት ውጭ ከስዕለት ውጭ እንዲሁም የምንሰጠው ደግሞ መባ ይባላል። ስለዚህ በእኛ ትምህርት ውስጥ አስራት የሚሰጠው ለማን ነው ከተባለ ለምንገለገልበት ቤተ ክርስቲያን የሚሰጥ ነው ማለት ነው። አስራት እንዴት ይፈጸማል? አስራት ማን ነው የጀመረው? አስራት ከምን ከምን ነው? አስራት ጥቅሙ ምንድን ነው? አስራት በተመለከተ በርካታ ጥያቄዎችን በቀጣይ በክፍል 2 ይዘንላችሁ የምንመጣ ይሆናል። እስኪ የተማራችሁትንና ከዚህ ትምህርት ያገኛችሁትን ቁም ነገር ወይም ያልገባችሁን የተምታታባችሁ ነገር ካለ ጥያቄዎች ካሏችሁ እስኪ ኮሜንት አድርጉልን። በቀጣይ ደግሞ በዚህ ጉዳይ ላይ ትምህርት ብትሰጡ፣ በዚህ ጉዳይ ላይ ቪዲዮዎች ብትሰሩ፣ በዚህ ጉዳይ ላይ መልእክት ብታስተላልፉልን የምትሉት ካለ እስኪ ኮሜንት ላይ ያስቀምጡልን፣ እንሰራበታለን። ላይክ ሼር እያደረጋችሁ ቃሉ ለዓለም እንዲደርስ ሌሎቹም እንዲማሩበት አብራችሁን አገልግሉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ።